አመሰግናለሁ ፕሮፍ። ከኔ ጋር ሁለት ቃል መጠየቅ ነበራቸው። የአንድ ለአንድ ቃል መጠየቅ በጣም ክብር ይሰማኛል። እርስዎንም አሁን የመጠየቅ ልትሰጡ ሁለት ጥያቄ ነው። ከዚህ በኋላ ኢትዮጵያን በምን አይነት መንገድና በምን አይነት ስራ ሊያገለግሏት ያስባሉ? የመጀመሪያው ጥያቄ ነው። ሁለተኛ፣ እስካሁን በፖለቲካ ጉዞ ውስጥ እጅግ በጣም የተደሰትኩበት ነገር ግን ደግሞ የተከፋሁበት የሚለው ሁነትና ሁኔታ የት ነው? አመሰግናለሁ ፕሮፌሰር። በዚህ ዓመት ያው የእንግሊዝ ፕሪሚየር ሊግ ይጠበቃል። እና ጉግልም ሳረግ እርስዎ የአርሰናል ደጋፊ እንደሆኑ ጉግል ራሱ ያውቃልና እርስዎ የዜማን ትተው ሲወጡ አርሰናል ዋንጫ ሊበላ ይችላል ወይ ምላሽ ይሰጥ? ከዚህ ቀጥዬ ምናልባት የሚያዝናናውት ነገር በህይወቱ ላይ ምንድን ነው የሚለውም አብሮ ቢጨመርበት። አመሰግናለሁ። ከዚህ በኋላ ምን ትሰራለህ? ምን ለመስራት ታስባለህ? ያለኝን ቅድም ጠዋት ስላልነበርክ ነው እንጂ አይ ቲንክ እንኳን አለው ብቻ ረጅም ነበር ንግግሩ። በዛ ላይ እንዳልኩት እኔ ኢትዮጵያን ይጠቅማል ብዬ ማስበው ምንም ነገር ኢትዮጵያን የሚጠቅም ነገር ነውና በዚህ በኩል እርዳታ ብዬ እምቢ የምለው ነገር የሚኖር አይመስለኝም። በእርግጥም ታምንኩ በአንድ በኩል መስራት የምፈልገው ለሀገር የሚጠቅም ነገር ትንሽ ከዚህ ከዕለት ተቀን የፖለቲካ ጩኸት የወጣ በነገራችን ላይ ለኢዜማ ሰዎች ምስጋና ማቅረብ የምፈልገው እድሜ ልኬን ተቃዋሚ ወይም መምህር ሆኜ ስሰራ መንግስትን ስተች የመንግስት አሰራር ምን እንደነበረ ወር እንዴት እንደሚሄድ በደንብ አላውቅም። ባለፉት 4 ዓመታት ተኩል የትምህርት ሚኒስቴር ሆኜ መስራት ከጀመርኩ በኋላ ከምን ጊዜው በላይ መንግስት ምን እንደሆነ የተረዳሁበት። መንግስት ለአንድ ሀገር በጣም በጣም አስፈላጊ ተቋም። መንግስት ላይ መሆን በትንሹ ማታስብ ከሆነ ትንሽ ገንዘብ እንዴት እንደምትሰራ እንዴት ልቦ እንደምትወስድ ምናምን ማታስብ ከሆነ መንግስት ውስጥ ስትሆን በጣም ብዙ ነገር መስራት ይችላል። ትልቅ አቅም ነው የሚሰጠው መንግስት። ያንን ሳላይ ብሞት አዝን ነበር። እንዴት ኢትዮጵያን መንግስትን እንዳውቅ ያደረጋችሁኝ እናንተ የኢዜማ ሰዎች ናችሁ እና በዛ በጣም ላመሰግናችሁ እፈልጋለሁ። ትልቅ ኤክስፒሪየንስ ነው ያገኘሁት ነው ስላይና ኤኒቲንግ መንግስትን ሀገርን የሚጠቅም ነገር ምን ጊዜም ለማገልገል። ሁለተኛ ግን ኢዜማ መድረስ አለበት ብዬ የማስበው ደረጃ አለ። እዛ ደረጃ ላይ እስኪደርስ ድረስ አብሬ መርዳት አያምጣበት እንጂ ኢዮብ የሽማግሌ ምክር ከፈለገ ሁሉ ጊዜ አለው። ግን እሱ የሽማግሌ ምክር የሚሰማ ሰው አይደለም። ግን ቢሆንም ከጠየቀኝ ስለዚህ አለው መጽሐፍ የምፈልጋቸው ነገሮች አሉ፣ እጽፋለሁ። ማስተማር መልሼ ማስተማር እፈልጋለሁ። አንድም ኮርስ ብትሆን ሄዶ በሀሳብ ከወጣቶች ጋር መነጋገር የሚያስችል እድል አገኛለሁ ብዬ ተስፋ አደርጋለሁ። እንዳለው እኔ በፈለጉት ሰዓት መነሳት ናፍቆኛል። ምንም አልዋሻችሁም። በአላርም መነሳት ሰልችቶኛል። ብዙ ጊዜ 11 ሰዓት ተኩል ነው የምነሳውና በጣም ደሜን ያፈለዋል። ከሱ ቦታ ደስ ይለኛል። ግን በምንም አይነት ራሴን ሳየው ዝም ብዬ አረፌ መቀመጥ የሚችል ሰው አይደለሁም እና አይ ቲንክ
I'm gonna be busy ብዙ የምሰራቸው ነገሮች በህይወቴ የከፋ ነገር ምንድን ነው ላለኝ ምናልባት በ97 ወደ መጨረሻው ስለሆነ ወደ እስር ቤት ከመግባቴ በፊት የመጨረሻ ሚቲንግ ነበረኝ ከመለስ ጋር። እኔ መለስና በዛን ጊዜ የአውሮፓ ህብረት አምባሳደር የነበረው ቲም ክላርክ ነበር፣ ሶስታችን ነበርና ነገሩ ወደ ግጭት የሚሄድበት ጊዜ ላይ ነበር። ከዛ በኋላ ሳምንት እስር ቀንና በኋላ ነው የታሰርነው እና አንድ ነገር ብዬው ነበር ለመለስ የ97 ምርጫ እንዳሸነፍን ምንም ዳውት የለንም፣ አንተም ታውቋለህ። በሌላ በኩል ደግሞ በምንም አይነት ኢህአዴግ ስልጣኑን እንደማይለቅ እናውቃለን። ስለዚህ በእኛ በኩል ስልጣኑን ይዘህ ለሚቀጥሉት 5 ዓመታት ቀጥል፣ ግድ የለም። ግን ከ5 ዓመት በኋላ እውነተኛ ዴሞክራሲያዊ ምርጫ ተደርጎ ሀገራችን ወደ ዴሞክራሲያዊ ስርዓት የመሸጋገር እድል እንደሚኖራት ተስፋ አደርግ ነበር። ቅንጅት መጨረሻ ላይ የወሰነው ምሳሌ ነበር እንደሆነ 8 ነጥብ ፖሊሲ ብለን እንትን ያደረግነው ሁሉንም የተሰረቀውን ነገር በሙሉ እንተውላችሁ፣ ግን ከ5 ዓመት በኋላ ለሚኖረው ምርጫ መሰረታዊ የሆነ ዴሞክራሲያዊ ስርዓት ለመፍጠር አስፈላጊ የሆኑ ነገሮችን ተስማሙ ብለን ነበር የጠየቅነው እና መለስ ያለት በግልጽ የነገረኝ ያንን ለማድረግ ፈቃደኞች እንዳልሆኑ ነበር እና ያን ዕለት ሪሊ ዲፕረስ ሆኜ ያመሸሁበት ቀን እሱ ነው። ምክንያቱም ከዛ በኋላ ሊመጣ የሚችለውን ችግር አያው ነበር። ሞት የእኛን መታሰር የሰዎች መሞት ምናምን ብቻ ሳይሆን ይቺ ሀገር እያደር ምን አይነት አደጋ ውስጥ እየገባች እንደምትሄድ ስለማውቅ በጣም ያስቸገረኝ ጊዜ ነው። ቢኮዝ ለሱ የነገርኩት ኢትዮጵያን ዴሞክራሲያዊ ያደረገ መሪ ከመባል በላይ ምንድን ነው የምትፈልገው? ያንን ነገር ብታረግ ኢትዮጵያን ለመጀመሪያ ጊዜ ዴሞክራሲያዊ ያደረግ ትባላለህ። እድሜ ልክ እንዴት ከሱ ስልጣን ትመርጣለህ ነበር ያልኩት እና አይ ቲንክ በጣም አስቸጋሪ ነበር ይቀር ያለት። በነገራችን ላይ ለዶክተር አብይ ነግሬዋለሁ። ከምንም ነገር በላይ እቺን ሀገር ዴሞክራሲያዊ አድርገህ መሄድ ከቻልክ ትልቁ ታሪክ እሱ ነው የሚሆነው ብዬዋለሁ። and I hope ይሄንን ያደርጋል ብዬ ተስፋ አደርጋለሁ። የተደሰትኩበት ቀን ወያኔ የወደቀ ቀን ለኔ በጣም አደገኛ ሁኔታ ላይ ነጭ አገሪቱ ብዬ በጣም በመፈራበት ጊዜ ያለ ወደ መጨረሻ የነበረውን ነገር ታውቃላችሁ። እኛ ኤርትራ ሆነን ሰልፍ ሲደረግ ጎንደር ምናምን ታዴ ያውቃል መፈክር ምልክ ነበር ከዛ እና ኦሮሞዎች ሲገደሉ ከመፈክሮቻችን አንዱ የኦሮሞ ደም ደማችን ነው የሚል መፈክር ነበረ። እዚህ ግን ታስታውሳለህ? የዛ ጊዜ የነበረው አደጋ እቺን ሀገር ኮምፕሊትሊ የሚያላቅቅ ነገር ውስጥ ወያኔዎች ማስገባት እንደሚፈልጉ እናውቅ ነበር። ቤተ አማራ የሚባል ድርጅት ፈጥረው ትግሬን በሙሉ ገደል እናስገባለን የሚል ደህንነት የፈጠሩ ቤተ አማራ የሚባል ፍጹም ጸረ ቲፒኤልኤፍ አይደለም ጸረ ትግሬ የሆነ ፕሮፓጋንዳ የሚነዳ ድርጅት ፈጥረው
ህብረተሰቡ እርስ በርሱ እንዲባላ ያላደረጉት ነገር እና በመጨረሻ ላይ ተሸንፈው ወደ መቀሌ ሲሄዱ ለመጀመሪያ ጊዜ በደንብ ያረፍኩት በደንብ የተነፈስኩት ያለት ነው። አትሊስት ይህች ሀገር ትኖራለች፣ አያጠፏትም ሰዎች። ከአሁን በኋላ እዳው የኛ ነው። እነሱ የጀመሩትና የለኮሱት እሳት እንዳይፈጀ መጠንቀቅ ነው ስል ነበር። ይኸው 7 ዓመት ተባላን። አይ ቲንክ አሁን እየተረጋጋን ይመስለኛል። አይ ቲንክ ይህችን ሀገር ትልቅ የማድረግ እድል አለ ነው። ይሄ ሀገር እንደሌላው ሀገር አይደለም። ይሄ የስልጣኔ ሀገር ነው። ይሄ ሲቪላይዜሽናል ስቴት ይሉታል። አይታችሁ እንደሆነ የኢራንን ጦርነት ስታዩ ከሌሎቹ ሀገሮች ይልቅ ኢራን አሜሪካንን የሚያክል ሀገር፣ እስራኤልን የሚያክል ሀገር ገጥማ ፈልጋለሁ በጉልበት ሲደበድቧት ውስጧን ገብተው ከፋፍለው እርስ በርስ ለማባላት ሲሞክሩ ይሄ ለኢራን ስርዓት ጥሩ ነው ጥሩ አይደለም ቢሆን ተታጭ ማለት ነው። ያ ህብረተሰብ አንድ ላይ የቆመው የረጅም ጊዜ ስልጣኔ ባለቤት ስለሆነ የፋርስ ሲቪላይዜሽን ያለው ሀገር የኢራን ያ ሜሞሪ በጣም ትልቅ ነገር ነው። እኔ ኢትዮጵያውያን ያንን ነገር ረስተነው ነበር ለረጅም ጊዜ። አሁን ያ ሜሞሪ ተመልሶ መምጣት አለበት ብያለሁ። ኢትዮጵያ ሲቪላይዜሽናል ስቴት ነች። እንደዚህ ዝም ብሎ ማንም መጥቶ የሚያፈርሳት እንዳልሆነች፣ መንግስት ስልጣን ይዞ ለማፍረስ የሞከሩት እንዳልሆነላቸው ሳውቅ ይህች ሀገር ሰርቫይቭ እንደምታደርግ ምንም ጥርጥር የለም። ትልቅ ትሆናለች። ለመጀመሪያ ጊዜ ስለ ኢትዮጵያ ትልቅነት ማሰብ ጀምራለች። ኮንሽስሊ ኢንቴንሽናሊ ስለ ኢትዮጵያ ትልቅነት ማውራት ጀምራለች። ስለዚህ ትልቅ ተስፋ አለኝ። በዛ ምክንያት በጣም ደስተኛ ደስ ብሎ ነው። በእውነት ነው አገራችን አደጋ ላይ አትወድቅም ብዬታል። የዓለምን ሁኔታ ያስፈራኛል፣ አደገኛ ነው። ያንን ግን ተቋቁሞ መቀጠል የሚችል ህብረተሰብ ይኖረናል ብዬ አስባለሁ። ና ስለ ደም ብዛታችን የጠየቀኝ ነገር ጥሩ ጥያቄ አይደል? ደም ብዛታችን ብለው አርሰናል እንደ አርሰናል እንደ መጥፎ ልጅ ነው። ደምህን ያፈላውና ግን you cannot live it ነው somehow አንጀት እየተቃጠለም ትኖራል። እና ዘንድሮ እኔ actually ብዙ ተስፋ አርጎ መክሰም ስለለመድኩ ነው መሰለኝ ያሸንፋሉ ብዬ ዋንጫ ይበላሉ ብዬ አላምንም። ራሴን እየተከላከልኩ ነው። አለበለዚያ ከኔ የዋሰ በጣም አርሰናልን የሚደግፍ ልጅ አለኝና አንድ ቀን ኳስ አብረን እያየን ይሄ ከማን ጋር ነው ከአስቶን ቪላ ጋር ሲጫወቱ ኦር አይ ቲንክ the other one 2-0 ሲኖሩ ቆይተው 2-2 ይወጡበት ሊትራሊ ልብሱ ላይ የነበረውን ቲሸርት የአርሰናል ሸርት ለብሶ ነው ኳስ ነው ያለው ቀዶ በቃ አይ ሊትራሊ እንደ እብድ ሲያደርግ ኧረ ይሄ ነገር እኮ ኳስ ነው። አንዳንድ ጊዜ በጣም አታብዛው፣ ስሜትህ በጣም ሲገባ እንዲህ አይነት ነገር ላይ ጥሩ አይደለም። እነሱ እኮ አያውቁንም፣ እኛ ነን የምንጫወተው። ስለዚህ ያን ያህል መደገፍ ጥሩ ነው፣ ግን ያን ያህል ነፍስና ስጋችንን ይዘን የምንሄድበት መሆን የለበትም። ምንድን ነበር የመጨረሻው ጥያቄ? የሚያስደስት ነገር እኔ ማያስደስተኝ ነገር የለም። ሪሊ ነው ማለት ሙዚቃ ወዳለው፣ ሲኒማ ወዳለው፣ መጽሐፍ ማንበብ ወዳለው፣
ጥሩ ባለሙያ የሰራውን ምግብ ወዳለሁ፣ ቁንጅና ወዳለሁ። አሁን በክፉ ነው መጣ ጀስት ቢዩቲን የመሰለ ነገር አደንቃለሁ። ሶ እኔ አም ላኪ ላይፍ ዊዝ ኦል ዲፊከልቲስ እና ውጣ ውረዶች አልተቸገርኩም። ተቸግሬ አላውቅም። ራሴ በመረጥኩት አይነት ካልሆነ በቀር ተቸግሬ አላውቅም። ጥሩ ህይወት አለኝ፣ ሙሉ ህይወት አለኝ። ሶ አም ጉድ። ምንም ያን ያህል የሚጨንቀኝ ነገር የለም። ሙዚቃ ለማይወዱ ሰዎች አዝናለሁ። ሰው ሙዚቃ ሳይወድ እንዴት እንደሚኖር አይገባም። አይ ሚን ኢትስ ጀስት ይሄን የመሰለ የሰው ልጅ ህይወት እንትን የሚያደርግ እና ሰፋ አድርገን ህይወትን ላላ አድርገን ማየት ህይወት ከምትሰጣቸውን ጸጋዎች እየተቀበል በእነሱ መደሰት፣ ዓለም ደግሞ በጣም ክፉ የምትሆንባቸው ጊዜዎች ስላሉ እነኛን ክፋቶቹንም ለቀቅ አድርገን ማየት ከቻልን ላይፍ ኢዝ ኦኬ ዊል ቢ ኦኬ። አይ ቲንክ ኢዜማ ዊል ቢ ኦኬ። አይ ቲንክ ኢትዮጵያ